ሰላም ሰላም ጋይስ እንዴት ናችሁ? አማን ናችሁ? ዛሬ በአዲስ ቪዲዮ መጥቻለሁ። እንዴት ናችሁ ታዲያ? ተኒ ሁሉም ሰላም እግዚአብሔር ይመስገን። እንዴት ናችሁ? ዛሬ የመጣሁት በጣም አስቂኝ እና አስገራሚ የድሮ ታሪክ ልነግራችሁ ነው የመጣሁት። ድሮ በዘመኑ በእኛ ጊዜ አንድ ወዳጄ ያደረገው ነገር በጣም ያስቃል እና አሁን አስተውሼው በሆነ ነገር ልነግራችሁ ነው የመጣሁት። አንድ በጣም ድሮ የምወደው ጓደኛዬ ነው፣ ታሪክ ነው። በጥሞና አዳምጡኝ። አጠገባችሁ የተኛ ሰው ምናምን ታለ ወደ ውጭ ወጣ በሉና ስሙት። በሳቅ ልትሞቱ ስለምትችሉ ያን ሰው እንዳትቀሰቅሱት ወደ ውጭ ወጣ በሉ። አንድ ባልና ሚስት ነበሩ። ባልየው ጓደኛዬ ነው፣ ስሙኝ በጥሞና። እናም ሲኖሩ ሎሌ አስገባ ሰውየው። ሎሌ ሲያስገባ ሰውየው ስራ በጣም ይወዳል። ስራ በመሄድ ላይ ያለ ተሎሌው ጋር ትማግጥበት ጀመር። በዛ ምክንያት ስትማግጥበት ጠባዋ እየተቀያየረ ሲሄድ በጣም በቃ ግራ ገባው። ምን ሆና ነው ይቺ ሴት ብሎ ጓደኛውን ሲያማክረን እኔን ማለት ነው ሲያማክረኝ ተሎሌው ጋር እየማገጠች ሊሆን ይችላል። ጠርጥሬ ጭንቅላት እኮ ድሮ ነበር ጠርጥሬ አልኩት። በዚያ ምክንያት ትለው አሁን ቆሌ ወረድህ ስሬ ወረድህ ምሰልና አንተ ድብቅ ብለህ ተከታተላችሁ አልኩት። አገልግሉን ምኑን አስቋጠረና ስሬ ሄደ መሰለ። አሁን በአቋራጭ አርጎ ምልስ ብሎ ትንሿከክ ለመኝታ ቤት ሲገቡ አያቸው። አዎ ዘዴት ይፈጥር እሷን በጎረቤት እንድትጠራ አደረገ። ጎረቤቷ ትጠራታስ ደንግጣ ትወጣ። ያን ሰውዬ ገባና ረድ አርጎ ልብስ ያደርገዋል። ሰውየው ታዲያ እያለ ሎሌ ራሱን አጠፋ እያጨበጨበው ማለት ጀመረ። እሷም በጣም ተናደደች። ከዚያም በኋላ አልቅሰው ቀበሩ። ከዛ ያን ባባን በጣም እየጠላችሁ መጣች። ባሌን ገድዬ ንብረቴን መውረስ አለብኝ ብላ አሰበች። ባልየው ግን በዚሁ አልበቃውም። እሷም መበቀል ፈልጎ ነበር። አሁንናም እኔ ሎሌም ሞተ፣ እንግዲህ ልጆቹን አሳድግ ራሴን ላጠፋ ነው አለ እሱ። አሁን መርዝ ስሪልኝ አላት። እሷም እንደተባለችው መርዝ አርጋ ሰረይለት እና ውሃ እንደመቅዳት ብላ ወደ ጅረት ትወርድ። ያችን ድፍትፍት አድርጎ ጥብጥብ አረገና ሴትዮዋ ደግሞ በአጋጣሚ ታልነግራችሁ አይነ ስውር ነበረች። እሱም አይነ ስውር ነበር። አንድ አይኑ ያይም ነበር። ሴትዮዋ ደግሞ ሁለቱም አይኗ ነበር የማያየው። ከዚያ በኋላ ያንን ጥብጥብ አረገና ድስቱን ጥብሱን ሰራክ ታረገና በላ። ትመጣ እያላ ተቀበላት። ምን ነው ተተለው የሰራሽው ምንድነው? ተባረህ እያላ አይኔን አበረው ይላት ጀመር። ከዚያ በኋላ ምንድነው የሰራሽው? አይኔን አበራልኝ እያለ ልልል ጀመረ። እሷም ይመክ እያለኝ እሱ ታለ በኋላ ያችን እንትን ልክክ አርጋ በለት መርዟ ድብን ትላለች እሷ። ከዛ በኋላ ድብን ትትል እሱ በደስታው እስክስ እያለ በብልሃት ደም ታይኖርበት በብልሃት ጨፈጨፈ እላችኋለሁ። እንደዚህ አይነት ጭንቅላት ሊኖራችሁ ይገባል ነው አሁንም መክራችሁ ነገር። አያስቅም?